ሰላም ሰላም ጤና ይስጥልኝ ውድ ኢትዮጵያውያን ኤርትራውያን የእምነቴን አልክድን የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? ዛሬም በአዲስ ቪዲዮ ተከስቻለሁ። ኑ ቡና እንጠጣ። መልካም ዕለተ ሰንበት ይሁንላችሁ። በበራድ የሚፈላ ቡና ከጀበና ቡና ይበልጣል። በእውነት ነው የምላችሁ። በጣም የሚጥም የሚያምር ቡና ነው ይላችሁ። እኔ ጀበና ለምን እንደማልጠጣ ከዚህ በፊት ስለነገርኳችሁ የጀበና ቡና የማልጠጣበት ምክንያት ስላለኝ ብቻ ነው እንጂ ጀበና የለኝ ሆኖ አይደለም፣ ለብዙዎቻችሁ ማለት ነው። ዛሬ ውድ ኢትዮጵያውያን ኤርትራውያን፣ በተለይ በሳውዲ አረቢያ ያላችሁ፣ በአረብ ሀገራት ያላችሁ በሙሉ ሰሞኑን በጣም አዝኛለሁ። በጣም አዝኛለሁ። በእውነት ነው የምላችሁ። ስደት ለሁሉም ሀገር በስደት ያለ ሕዝብ ስደተኛ ነው። ነገር ግን የአረብ ሀገር ስደት ደግሞ በጣም ይዘገነናል፣ በጣም ያማል፣ በጣም ነው እንትን የሚከፋው ማለት ነው። ለምሳሌ አሁን ሚዲያ ላይ መውጣት ጀምራችሁ፣ ሚዲያ ላይ መታየት ጀምራችሁ፣ ሚዲያ ላይ ሁሉ ነገር ስለሚለቀቅ ለችግራችሁ መፍትሄ ወዲያውኑ ታገኛላችሁ ማለት ነው። ግን የዛሬ 4 ዓመት፣ የዛሬ 5 ዓመት፣ የዛሬ 6 ዓመት ስንት እህት ወንድሞቻችን ሚዲያ እንዳሁኑ ታዋቂ ባልሆነበት ሰዓት ስንቶቹ በመዳባቸው ተቀጥቅጠው ተገለዋል። ስንቶች በመስኮት ተወርውረዋል። ስንት ወንድሞቻችን በግመል እየጠበቁ በግመል ተቀጥቅጠው እንዲሞቱ፣ በግመል ተጠቅጥቀው እንዲሞቱ አሰሪዎቻቸው ደሞዝ አልሰጣቸው እያሉ በዛ ጸራራ ፀሐይ ላይ የሚጠጡት ውሃ እንኳን አጥተው ስንቶች ወንድሞቻችን በምድረ በዳ አልቀዋል ማለት ነው። እንግዲህ እኛ ይሄንን የምንሰማውን ነው። እናንተ ግን ከዛ ከቦታው ላይ ሆናችሁ ታውቃላችሁ ማለት ነው። አረብ ሀገር ምን ያህል ከባድ እንደሆነ፣ አረብ ሀገር ምን ያህል ስቃይ እንዳለው ማለት ነው። ሰሞኑን አንድ ያዘንኩበትና የታዘብኩት አንድ የራያ ወጣት እንግዲህ ይሄ የራያ ወጣት ምን እንደገጠመው እናንተ ምን ታውቃላችሁ? ምን እንዳለፈ ልጁን ለመግደል የተነሳበት ምን ያህል ውስጡ ቢጎዳ ነው? ምን እንዳደረገው? የሱን ችግርስ ማን አወቀ? የሱን ችግርስ ማን ተረዳው? እናንተ ናችሁ የሱን የልጁንን ችግር መረዳት የምትችሉ ማለት ነው። ምክንያቱም እናንተ ናችሁ አረብ ሀገራት ያላችሁ፣ እናንተ ናችሁ ስደት ላይ ያላችሁ፣ እናንተ ናችሁ አረቦች ምን ያህል ክፉ ሰዎች እንደሆኑ የምታውቁ፣ አረቦች ምን ያህል ጨካኞች እንደሆነ የምታውቁ እናንተ ናችሁ ማለት ነው። ግን ይሄን ወጣት ብዙዎቻችሁ እንዲያዝ በጣም ስትፈልጉ ነበረ። በእውነት በጣም ለፋችሁ፣ እረጣችሁ፣ ፎቶውንን እየፖሰታችሁ። ይሄ ልጅ ቢያዝም ባያዝም እኮ ፍተሻው አይቀርላችሁ። ይሄ ልጅ ቢያዝ ባያዝ ፍተሻ አይቀርላችሁም፣ ይፈተሻል። ህገወጥ የሆነ ይያዛል፣ ይሄዳል። እና ይሄ ልጅ እንዲያዝ ይሄን ያህል የተረባረባችሁበት ግን ለምንድን ነው? በእውነት በጣም የእናንተ እናት አባቶቻችሁ ልጃችሁ በእንደዚህ አይነት ነገር ተይዞ ሲያዩ እናት አባት ምን ያህል ይረበሻሉ፣ እናት አባት ምን ያህል ይሰቃያሉ ብላችሁ አታስቡ? እኔ በጣም ነው የገረመኝ። እንዲህ ጨካኞች ናችሁ። ለምንድን ነው እንደዚህ የተጨካከን ነው እንዴ? በቃ ሰው እንደዚህ ተጨካክኗል ማለት ነው። ወንድማችን እንዲያዝ በጣም ብዙ ነው ያደረጋችሁት፣ በጣም ብዙ ነው የለፋችሁት። እና እኛስ ማንን ምንድን ነው የሚገጥመን ብለን ለምንድን ነው ማናስብ? ይሄ ልጅስ ምን አጋጥሞት ነው? እኔ መግደሉን እየደገፍኩት አይደለም። ለምን ገደለ እሰይ ገደለ እያልኩ አይደለም። ግን ይሄ ልጅ እንደዛ ሊያደርግ የተነሳበት ለምንድን ነው? ምን ችግር ገጥሞት ነው? ምን አድርጎት ነው? ይሄን ነገር እኮ የምታውቁ እናንተ ናችሁ። ከዛው ከቦታው ላይ ያላችሁ 5 ወር 4 ወር 7 ወር ሰርቶ ደሞዝ ይከለክለዋል። ሌላ ነገር ረሃብ አስርቦት ይሆናል፣ ጠምቶት ሊሆን ይችላል። በቃ በገንዘባቸው ተማምነው ይሄ ልጅ ያደረጉት ነገር ቢኖር ነው፣ የከፋ ነገር ቢኖር ነው
ይሄን ነገር እርምጃ ሊያደርግ የቻለው? እንደሚሞት እያወቀው የሳውዲ አረቢያን ሕግ እያወቀ እንደሚገደል እንደሚሰቀል እያወቀው በቃ ገድየው ልሙት ብሎ ነው ይሄን ነገር ያደረገው። ግን እናንተ ክፉዎች ናችሁ፣ እግዚአብሔርን በጣም ክፉዎች ናችሁ። ይሄን ያህል በቃ ሆ ብላችሁ እንዲያዝ ለምን እንዴ? እህትሽ ስትወድቅ እህትሽ አንቺ ካላነሳሻት፣ ወንድምሽ ሲወድቅ ወንድማችሁን ካላነሳችሁ፣ እርስ በርሳችሁ ካልተደጋገፋችሁ፣ ካልተሸፋፈናችሁ ምንድን ነው ጥቅሙ? እናንተስ ነገ ምን እንደሚገጥማችሁ ምን ታውቃላችሁ? እናንተስ ምን እንደምትሆኑ ምን ታውቃላችሁ? ለምን የገዛ ወንድማችሁን አሳልፋችሁ ትሰጡታላችሁ? እናንተ እኮ ናችሁ ቀድማችሁ የፖሰታችሁ። ይሄ ልጅ ማምለጥም ከሆነ ቦታም ላይ መድረስ ይችል ነበር፣ ግን አስቀድማችሁ እናንተ በቃ ፖሰታችሁት። በቃ ሳይወጣ ከሀገር ሳይሸሽ ወዲያውኑ እንዲያዝ አደረጋችሁት ማለት ነው። በእውነት እናቴቱ ጋር ደረሰ፣ ከእናቴቱ ጋር ወጣ፣ ደንበሩን ተሻገረ ሲባል እውነት መስሎኝ እኔ እንዴት ደስ ብሎኝ ነበረ። ግን ደግሞ ዛሬ ስሰማ በቁጥጥር ስር እንደዋለ፣ በሳውዲ መንግስት ቁጥጥር እንደዋለ ሰማሁ። አሁን እኮ በቃ ምንም አያስፈልጋቸውም። ቀጥታ ነው የሚያንቁት አይደል? ቀጥታ ያንቁታል፣ ይገሉታል ማለት ነው። አያሳዝንም? የሰው ልጅ ኢትዮጵያን ሞትን ፈርቶ ድህነትን ፈርቶ በባህር አቋርጦ በባህር ተሻግሮ መጥቶ እንደገና በሰው ሀገር ላይ መሞት፣ በሰው ሀገር ላይ መሰቃየት። ኧረ በተለይ የራያ ወጣቶች ምን ነው እንደው እግዚአብሔር ለምን ነው እንደው እግዚአብሔር ግን ለምን እንዴ? የራያ እናቶች ሁልጊዜ ለምንድን ነው ሀዘን ላይ የሚቀመጡት? የራያ ወጣቶች ሁልጊዜ እየወጡ መሞት፣ በቃ ወጡ ሞቱ ነው። በሊቢያ የሚሞቱ እነሱ ናቸው። በሁሉ ነገር የሚሞቱ እነሱ ናቸው። በቃ በስደት እናት ሁሌ መርዶ። የራያ አንዱ ድንኳን ሳይፈርስ አንዱ ድንኳን ነው የሚረዱት። አንድ ድንኳን ሳይፈርስ ሁለተኛ ድንኳን፣ ሶስተኛ ድንኳን ነው እንደዚህ። ኧረ ምናል ስደት ቢቀርባችሁ ወንዶች፣ በእውነት ስደት ቢቀርባችሁስ? እኔ በጣም ነው ያዘንኩት። በጣም የሚያምር መልካም ገና ታዳጊ ወጣት፣ አቤት እናቱ ምንትን። እኔን እንደዚህ ያመመኝ በእውነት እናቴቱ ምንትን ይብላኝ ለወለደች እናት። በጣም ነው ያመመኝ፣ በጣም ነው የተሰማኝ። ይብላኝ ለወለደች እናት። እናት እንዴት ትችል ይሄን ነገር? በጣም ያማን በእውነት። እና ውድ ኢትዮጵያውያን፣ ኤርትራውያን በተለይ በስደት ሀገር ያላችሁ እባካችሁ አትጨካከኑ። ኧረ አትጨካከኑ። ማን አለን በስደት ሀገር? እስኪ ዞር ብላችሁ እዩ። ወደታችሁ ብታዩ ምድር ነው፣ ባህር ነው። ወደ ላይ ቀና ብትሉ ሰማይ ነው። ግራ ቀኝ እናት የለችም፣ አባት የለም፣ ወገን የለም፣ እህት ወንድም የለም። እናንተ ናችሁ እህት ወንድም መሆን ያለባችሁ። እናንተ ናችሁ እንደ ቤተሰብ መደጋገፍ መጠያየቅ ያለባችሁ። እህትሽን አሳልፈሽ አትስጪ፣ ወንድማችሁን አሳልፋችሁ አትስጡ። እሱ አንዴ ወደቀ በጨካኞቹ። እግዚአብሔር አምላክ እንግዲህ እኔ እንጃ ምን እንደምል አላውቅም። እኔ በእውነት አመለጠ ሲሉኝ ደስ ብሎኝ ነበር። ግን ደግሞ ዛሬ ያየሁት ዜና በሳውዲ መንግስት ቁጥጥር እንዳለና እንደዋለ ነው። ሀና ካናዳ ያለችው እሷ ራሱ ከእናቱ እቅፍ ገብቷን እልል ብላ ፖስታ እውነት መስሎኝ ነበረ። የት አምጥታ እንደፖሰተችው አላውቅም። ከእናቱ እቅፍ ገባ፣ እናቱ ጋር ደረሰ ብላ ነበር።
ግን በቃ ሚዲያውን በቃ ትልልቅ ሰዎችም ዝም ብለው ይዋሻሉ ማለት ነው ወይስ? እኔ ግራ ገባኝ። ለማንኛውም እግዚአብሔር አምላክ ከሱ ጋር ይሁን። እግዚአብሔር የወደደው እግዚአብሔር የፈቀደው ይሁን። ሌላ ምን ይባላል? ይቺ ቀን ያቺ የሰይጣን ቀን እጁ ላይ ጣለው። ያቺን ቀን በቃ ማምለጫ ቀን ብትሆን ኑሮ ጥሩ ነበረ። ያቺ ቀን ቢያልፋት ኑሮ ጥሩ ነበረ። ሰይጣን አሳሳተው። እነሱ ሰይጣን ሆኖ መጡበት። አያችሁ፣ ሰይጣን ሆኖ ስለመጡበት በቃ ታቅሙ በላይ ስለሆነበት ነው። እናንተ ታውቃላችሁ እዛው ያላችሁት እና በዚህ ሰዓት እንደውም ወረቀት ያላችሁ ነበራችሁ መተባበሩት ቢቻል ዞር ማድረግ። ምክንያቱም ህጉን ታውቃላችሁ። በጣም ህጋቸው ከባድ ነው። የሳውዲ ህግ በጣም ከባድ ነው እና እንደማይምሩት የታወቀ ነው። እንኳንስ መስቀል አንጠልጥሎ ለራሳቸው ለሙስሊም ወገን እንኳን አይራሩ። እንኳንስ አይደለም መስቀል ያንጠለጠለውን ይቅርና ማለት ነው። እና እኔ በጣም ነው ያመመኝ። እንግዲህ እግዚአብሔር አምላክ ከሱ ጋር ይሁን። እናቲቱም እግዚአብሔር አምላክ ብርታትን ይስጣት። ይሁን ጉድ ቁጭ ብላ እያየች አሁን ሁሉ ሚዲያ ተጠቃሚ ሁሉ ሚዲያ ይመለከታል። እኔ በጣም ነው ያዘንኩ። እናቱን ቅልፍ አልባ ቁጭ ብላ ልጄን እያለች ለምትወዘወዘው እናት በጣም ነው ያዘንኩት። እግዚአብሔር አምላክ ከሱ ጋር ይሁን። በእውነት ከአንበሳ መጋጋ ተወርውሮ ሰው ይድናል። ከአንበሳ መጋጋ ውስጥ ገብቶ ይድናል። እግዚአብሔር ያችን የመዳን ቀን ለሱ ያደርግለት። የመዳን ቀን ይምጣለት። በዳኞቹ ፊት እግዚአብሔር ክብርና ሞገስ ሆኖት እዛች የሚያመልጥበት ቀን እግዚአብሔር ይስጠው። የዳንኤል አምላክ እሱን ይገናኘው ብዬ ነው። ሌላ ምንም አይደለም። ሁላችሁም በጸሎት አስቡት። እግዚአብሔር ከሱ ጋር እንዲሆን፣ እግዚአብሔር ታሪክ እንዲለውጥ፣ እግዚአብሔር በቃ ታሪክ እንዲለወጥ፣ እሱም እንዲደመጥ እንዲሰማ፣ ለምን ይህን ነገር እንዳደረገ ዳኞቹ አዳምጠው እንዲያምኑት እግዚአብሔር አምላክ ይርዳው። ሁላችሁም ጸሎት አስቡት። ሙስሊሞች በዱዓ አስቡት። ሁላችሁንም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር አምላክ በያላችሁበት ይጠብቃችሁ። ከክፉ ነገር፣ ከክፉ መከራ፣ ከድንገተኛ መከራ እና ስቃይ እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ። ወጣችሁ ከመቅረት ወጠን ከመቅረት እግዚአብሔር አምላክ ይጠብቀን። ሀብት ንብረት ይመጣል፣ መሞት ግን ከባድ ነው። የሰው ልጅ ድህነት አይገድለውም። መሞት ከባድ ነው። መነሳት አንችልም። ከባድ ነው። እግዚአብሔር አምላክ ሁላችንም ይጠብቀን፣ ይጠብቃችሁ።